ሰላም አለይኩም ወራህመቱላሂ ወበረካቱ። ያው የአክሱም ነገር ቀጥሏል። ፋክት ነገር ነው ማለት የማወራችሁ ነገር ያው ከእውነታን የያዘ ስለሆነ ያን ያክል እንደዚህ በጣም የተጋነነ እንዳይመስላችሁ በቦታው ላይ ስለነበርኩ ነው። እና በምንኛው ሀሳብ ላይ ነበረ ክፍል 3 ላይ ያቆምኩት? ያው በቃ በሜካፕ ጉዳይ ነው። ጁማአ ቀን ሜካፕ ሲጠራ መምህሩ አይ ጁማአ ቀንማ ሜካፕ አይጠራም፣ ያው ለመስገድ የምንሄድ ልጆች ስላለን ሜካፕ እንዳይጠራብን ብዬ ያው ጥያቄ ያቀረብኩ። አክሱም ነው እኮ ያለኸው የሚል ነገር ከክላስ ጓደኞቻችን ማለት ሙስሊም ካልሆኑ ጓደኞቻችን አክሱም ነው እኮ ያለኸው እና አክሱም ብንኖርስ አክሱም ሶላት አይሰገድም እንዴ የሚል ነበረ የኔ ለክፍል ጓደኞቼ መልስ ማለት ነው። እና መምህሩንም በጣም አመሰግነዋለሁ በሰዓቱ። በእርግጥ ሙስሊም አይደለም ግን ሐሳቤን ተቀብሎኛል። በጣም የሚገርማችሁ ማለት ነው። እና የት ነው የምትሰግዱት ሲለን ያው ከተማ ሄደን ነው የምንሰግደው። በዛ ሰዓት ይሰገዳል፣ አዛንም ይባላል። ለዛው ለጁማአ ብቻ ነው አዛን የሚባለው። አሱር ላይ ለምሳሌ በዛው በጁማአ ቀን አሱር ላይ፣ መግሪብ ላይ፣ ኢሻ ላይ፣ ሱብሂ ላይም ጨምሮ አይባልም፣ አዛን አይባልም። ለምን? ያው የሚያነሱት ነገር ምንድነው? አዛኑ የተከለከለበት ምክንያት ሲናገሩ ምንድነው የነበሩት ሰዎች ነው የሚነግሩኝ። እንግዲህ ጽዮን ማርያም እዛ ናትና ወደ ጽዮን ማርያም አዛን አይባልም የሚል ነው። እንግዲህ አላቅም። እንግዲህ እኔ ሃይማኖታዊ ምክንያቱ ትክክል ነው አይደለም የሚለውን ነገር ብዙም የማውቀው ነገር የለኝም እኔ ማለት ነው። እና እንደዚህ አይነት ነገር ነበረ። እኔ እንደው በጣም ይገርመኛል። ግን አንዳንድ ጊዜ እንዲህ አይነት ነገሮች እንዴት እንዳጨካከነን ማለት ነው። እምነቶች ከውጭ ቢመጡ እኛ መቼም ተወልደን ያደግነው እዚሁ ኢትዮጵያ ውስጥ ነው። ኢትዮጵያውያን 100% ከነሱ የምናንስበት ነገር የለንም በዜግነት ማለት ነው። እስኪ እንዲያው ታንሳላችሁ የሚል የለም። ግን መላው ትግራይ አይደለም፣ መላው ትግራይ ላይ መስጂዶች ሞልተዋል። ለምሳሌ ከአክሱም ውቅሮ ማርያም የሚባል አለ 15 ኪሎ ሜትር ከአክሱም ከተማ። እዛ ጋር በጣም በቂ መስጂድ ነው ባይባልም መስጂድ አለ። ሽሬ ላይ መስጂድ አለ፣ አድዋ ላይ መስጂድ አለ። ዋና ዋና ከተሞችን ነው የምነግራችሁ። አዲግራት ላይ መስጂድ አለ፣ መቀሌ መስጂድ አለ። ከአክሱም ውጭ አብዛኛው የትግራይ ምድር ላይ መስጂዶች አሉ። ተከባብረው ነው የሚኖሩት። ሀይቃ በዚህ ምንም ሳናመሰግን አናልፍም። በቃ የሰውን መብት አይነኩም። እኔ ያን አክል ስቀመጥ አንድም ቀን መብቴን አሳልፌ ሰጥቼም አላቅም። ፕላስ እንደገናም ደግሞ ማንም ሰው እንደዚህ ተዳፍሮ የሆነ አንተ ሚኒማይዝ የሚያደርግብህ ነገር የለም በዛ በሰዓት ማለት ነው። እኔ አሁን ከየት እንደመጣ ነው ራሱ የሚገርመኝ ማለት ነው። ከየት እንደመጣ እንደው ሂጃብ አትለብሱም፣ ሶላት አትሰግዱም፣ ከየት የመጣ ነው? ስለዚህ የመስጂድ መሰራት አለመሰራቱ ሌላ ጥያቄ ነው። እሱ ታሪካዊ አመጣጥ አለው። ለምን እንደማይሰራ መስጂድ የሚያነሷቸው ነገሮች አሉ። እነሱን እንግዲህ በሂደት ራሳቸው ናቸው የሚሰሩልን። ራሳቸው ሰርተው የመስጂድ ቦታ ሰጥተው ለመስጂድ መዋጮ አውጥተው ራሳቸው የሚሰሩበትን ነገር ነው የምንጠብቀው እንጂ ዛሬ የግድ መስጂድ መሰራት በ24 ሰዓት ውስጥ መስጂድ ይሰራ ብለን ግግም የምንልበት ነገር የለም። ግን ይሄ አሁን በሙስሊም እህቶቻችን ላይ የሚመጣው የሂጃብ አለባበስ ፕላስ እንደገና ደግሞ የጁማአ መስጂድ የጁማአ ሰላት 3 ሳምንት 3 ጁማአ ማለፉ ከየት የመጣ ጭካኔ ነው? ስለዚህ እኔ እንጃ። እኔ እንደው ማለት አንዳንድ ሰዎች ከፖለቲካም ጋር ያያይዙታል የሚባለው ነገር እውነት ነው። በእርግጥ የታጠቁ ኃይሎች ናቸው። ስለዚህ አሁን ስርዓቱ በእርግጥ እንደዛ እንደ ድሮ አይደለም። በፊት በነበረው በነ ጠቅላይ ሚኒስትር መለስ ዜናዊ በነበረበት ታይም ስርዓት ያለው ነው። ትግራይ ምድር ላይ የትኛውን ቦታ ላይ ብትተኛ ማንም እንደው እዚህ ብሎ ለክፉ የሚፈልግ የለም። ስለዚህ እኔ እንጃ አሁን ላይ ትልቁ እንዲህ አይነት ነገሮች የተከሰተበት ምክንያት የስርዓቱ ሁኔታ ይመስለኛል። እዛ አካባቢ ላይ ያለው የክልሉ የመንግስት መዋቅር መላላት፣ መከፋፈል ለጦርነት ለችግር
ለተለያየ ነገር መዳረጉ ይመስለኛል አሁን እንዲህ አይነት ነገሮችን ያመጣው እንጂ እኔ ጨዋ ህዝብ ነው ብዬ ነው የምወስደው። በሰዓቱ እኔ በነበርኩበት ታይም ሀይቃ እንደ ልባችን ተናግረን አንበላም አንጠጣም ብለን ነው በቃ እንደ ልባችን ማለት ነው። በቃ እምነታችን በሚፈቅደው ሃይማኖታችን በሚፈቅደው አንድም ቀን ፈርተንም አናውቅም። ነገሮች በጣም በቃ ከአቅም በላይ እንዲሄዱም አንፈልግም። እኛም ስርዓት አለን። እኛ ራሱ ለእምነታችንም ስርዓት ያስተምረናል። ስለዚህ የነበረው ነገር እኔ እንጃ ብዙም እንደዚህ እንዳሁኑ አደገኛ ሁኔታ ይፈጠራል የሚል ግምት የለኝም ነበረ። እና ሌላው ያው እንደው ማለት ሌላውንም ኢትዮጵያዊ ስናየው ያለው ነገር እኔ ወሎ ላይ አብዛኛው ሙስሊም ቤተክርስቲያን የሚጠብቀው ሙስሊሙ አይደል እንዴ? የእምነቱ ተከታይ ባይሆንም እኮ ቫሊውና ሴቱን ያውቃል። አብዛኛው ደሴ ከተማ ብትሄዱ፣ ኮምቦልቻ፣ ሀርቦ፣ ከሚሴ ያሉት ከተሞች አሁን በተለይ ሰሜን ወሎ ይሄ ወደ ቦረና አካባቢ እምነቶች እኔ እንጃ ወሎ ላይ ተከባብረው ነው የሚኖሩት። ማንም የማንንም እምነት አይነካም። በተለያዩ የአፋር፣ ሶማሌ፣ ኢትዮጵያ ውስጥ በቃ የትም ቦታ ላይ እስኪ ቤተክርስቲያን አይሰራም ብሎ የሚከራከር የለም። እንደውም መዋጮ አዋጥቶ ነው፣ ድጋፍ አድርጎ ነው፣ መሬት ሰጥቶ ነው፣ መሬቱን ቆርሶ ሰጥቶ ነው። ስለዚህ እኔ እንደው ሁኔታው ነገር ብዙ የሚያናክል እንደዚህ የሚያዛልቅ ነገር አይደለም። የሚያዛልቅ ነገር አይደለም። እንደው መጨካከኑም ጥሩ አይደለም። ለነገሮች መፍትሄ መስጠት ነው የሚያስፈልገው። ከህግ አንጻር፣ ከዜግነት አንጻር፣ ከመብት አንጻር ሰብአዊ መብት ነው። ሪሊጅን እንዴት አሰግዱም ይባላል። ስለዚህ የአክሱም ነገር ያው በጣም ከባድ ነው። ሌላው ለምሳሌ አሁን አክሱም ውስጥ የሚኖሩ ሙስሊሞች እስላም ሰፈር የሚባል አለ። እዛ ውስጥ ነው የሚኖሩት። ቢያንስ ከ25 እስከ 30 ሺህ ይሆናሉ ነው የሚባለው። ያው ከነሱ በተገኘው መረጃ መሰረት እና ሌላው ማህበረሰብ ጋር ተቀላቅለው አይኖሩ። ይሄም ራሱ አንድ ችግር ነው። ለምን አብረዋቸው ተቀላቅለው እንደማይኖሩ አላውቅም። እዛ እስላም ሰፈር የሚባል አለ። ሙስሊሞች ብቻ ናቸው እዛ ሰፈር ያሉት ማለት ነው። ስለዚህ እኔ እንጃ እዛ አካባቢ ላይ ያለው ማህበረሰብ ለዚህ ነገር እኔ መፍትሄ ቢሰጥ የተሻለ ይመስላል። ምክንያቱም በጣም ቀላል መፍትሄ ነውና ማለት ነው። ሀገራዊ ችግር አይደለም። ምናልባት ሌላውም ኢትዮጵያዊ እንደዚህ አይነት አመለካከት አለው፣ እንደነሱ አይነት አመለካከት አለው። እንግዲህ የሚሉት ምንድነው? ገዳም ናት ነው። ያው ዞሮ ዞሮ ቤተክርስቲያኗ እዛ ጽዮን ማርያም እዛ አለች፣ የሙሴ ጽላት እዛ አለ። ስለዚህ እዛ አካባቢ ሙስሊሞች ሱብሃንአላህ ሙስሊም እና ክርስቲያን ለምሳሌ መካከለኛው ምስራቅ ላይ 8 ሚሊዮን ኮፕቲክ ክርስቲያን አለ እኮ አረብኛ ቋንቋ የሚናገር መጽሐፍ ቅዱሳቸው በአረብኛ የሆነ 8 ሚሊዮን አኮርዲንግ ቱ ዋት ኮል ወርልድ ሪፖርት እንደሚያሳየው አሁን ባለው ሪፖርት እንደሚያሳየው እንደ ሰርች ብታደርጉት 8 ሚሊዮን ኮፕቲክ ክርስቲያን አለ መካከለኛው ምስራቅ ላይ ማለት ነው። ስለዚህ እኔ ሙስሊሞች አለ ክርስቲያኖች፣ ክርስቲያኖች አለ ሙስሊሞች ተለያይተን እንዴት አድርገን እንኖራለን? አንኖርም እኮ። በጣም ያስፈልጉናል፣ በጣም እናስፈልጋቸዋለን። በቃ እምነታችን ነው፣ እምነታቸው ነው። ለኩም ዲኒኩም ወሊየ ዲን። እናንተም እምነታችሁ አለ፣ ለእኛም እምነት አለ። ስለዚህ አንዱ ያንዱን ተቻ አያደርግም ማለት ነው። ስለዚህ እኔ ለምን እንደሆነ ግን ይሄ ነገር በጣም አሁን ያለው ወጣት በተለይ ይሄንን ነገር አክሴፕት ማድረግ የለበትም። እስከ መቼ ድረስ ነው እንደዚህ? አገራችን ላይ ኢትዮጵያ እንዴ የሙስሊሞች ተቀባይ ሞዴል የሆነች አበሻይት ሀገር ዱዓ የተደረገላት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ዱዓ የተደረገላት የነጃሽ ሀገር ይሄ በጣም እኔ እንጃ የሚያዋጣ ነገር አይደለም። እንሞታለን፣ እንሄዳለን፣ ትውልድ ከትውልድ እየተተካካ ይሄዳል። ጥሩ አይደለም ለኔክስት ጄኔሬሽን ማለት ነው። ስለዚህ ብሎት የመስጂዱ ሲገርመን ደግሞ ሰላት አሰግዱም አይነት ነገር ማለት ነው። ስለዚህ ይሄ በጣም አደገኛ
ለሀገርም ለወገንም አደገኛ ነው። ይሄ መፍትሄ ማግኘት ያለበት ነገር ነው እና ይሄ ነው እንግዲህ ያው የ4 ዓመት ቆይታ እንግዲህ ብዙ ነገሮች አሉ። ኢድም ማክበር ነበረ። ኢድም ማክበረናል አልሐምዱሊላህ። ብዙም ያናክል እንደዚህ የሚያሰጋ ነገር አልነበረም። ኢዳችንን በሰላም አክብረን ያው በሰላም ፕሮግራማችንን ጨርሰን በሰላም ነው ከዛም የተሰናበት ነው። ስለዚህ ይህንን መልእክት ለማስተላለፍ ነው። አመሰግናለሁ።